ቆቆፋዳ ደንዳሳ ከኔ ጋር ናችሁ ወይ? እስኪ አንድ ሰው ቆቆፋዳ ይበል። በኋላ ጎግል ታደርጋለህ። እስኪ ቆቆፋዳ ይበል አንድ ሰው። ስድቡን ቆቆፋዳ፣ በሽታውን ቆቆፋዳ፣ የሚችልም የማይችልም ከኔ ጋር ቆቆፋዳ። 20 ዓመት 15 ዓመት 7 ዓመት 4 ዓመት ባንተና በቤተሰቦች ላይ የተደረገውን የመርገም ቃል የስድብ ቃል ቆቆፋዳ። ሄሎ ከኔ ጋር ቆቆፋዳ። ጠላሄ ጤልሽን ቆቆፋዳ፣ ቢትያጌት ጤልሽን ቆቆፋዳ፣ ጠላሂያናት ጤልሽን ቆቆፋዳ። ስላለቀሳችሁ ስላጎረመረማችሁ ስለተናደዳችሁ የሚለወጥ ሕይወት የለም። ተግዳሮት ውስጥ ሆናችሁ አመስግኑ። በመዝሙረ ዳዊት ምዕራፍ 34 ከቁጥር 1 ጀምሮ የተጻፈው ሐሳብ እግዚአብሔር የሕዝቡን ጸሎት ሰምቶ ሕዝቡን በመታደጉ ለስሙ የቀረበ ምስጋና ነው። ይህ ችግረኛ ጮኸ የሚል ቃል አለ። ይህ ችግረኛ ጮኸ የሚለው ቃል ሀብትና ንብረት የሌለው ማለት አይደለም። ይህ ችግረኛ የተባለው ፍትሕ አጥቶ የሚጨነቅ እውነት እያለ የሚገፋ የእግዚአብሔርን ቀን የሚጠብቅ መልስ የሚጠብቁ ሰዎች ከእግዚአብሔር ዘንድ ፍትሕ ያገኙበት። የተገፉ ሰዎች ጮኹ፣ የተጣሉ ሰዎች ጮኹ። የፍትሕ ጥያቄ አቅርቦ ፍትሕ ማግኘት ያልቻሉ ሰዎች፣ እውነትን የተቀሙ ሰዎች፣ እነዚህ ሰዎች ጮኹ። ወደ ማን? ወደ እግዚአብሔር ጮኹ። መመለስ ወደሚችለው አምላክ ጮኹ። እግዚአብሔር ጩኸታቸውን ሰምቶ መለሰላቸው። በወንጌል አላፍርም ማለት ኢየሱስ ያድናል ለማለት ሼም አይዘኝም። ጉባኤ ውስጥ ብድግ ብዬ ኢየሱስ ያድናል ለማለት ሼም አይዘኝም። ታክሲ ውስጥ ኢየሱስ ያድናል ለማለት ሼም አይዘኝም። በስብሰባ ቦታ ቆሜ ጉባኤ መሃል እንደብድ ኢየሱስ ያድናል ለማለት ሼም አይዘኝም። በወንጌል አላፍርም ማለት ኢየሱስ ያድናል ለማለት ሼም አይዘኝም ማለት ነው። ስለ ኢየሱስ ለማውራት ሼም አትያዙ። ስለ ኢየሱስ ለመመስከር ሼም አትያዙ። አይናው እቺ ዓለም ኢየሱስን አትወድም። እቺ ዓለም የኢየሱስ የሆኑትን ትገፋቸዋለች። እቺ ዓለም የኢየሱስ የሆኑትን ለማዋረድና በከተማ በሕዝቦች ፊት በመረት ለመጎተት ትፈልጋለች። ነገር ግን ነግራቸዋለሁ፣ በሌላ በኩል ደግሞ ስለ እናንተ የሚዋጋ አምላክ አለ። 21ኛው ክፍለ ዘመን ቤተ ክርስቲያን ጉልበቷን የበዘበዘው መከፋፈል ነው። ቸርች ቱ ቸርች አይደለም። ቸርች በቸርች ውስጥ ተከፋፍሏል። አንድ ቸርች ከሌላ ቸርች ጋር አይደለም፣ ውስጥ ለውስጥ ተከፋፍሎ 10 ቸርች ሆኗል። ከዛ የተነሳ የቀብር ሥነ ሥርዓት ይፈጽማል እንጂ ፈውስ የለም፣ አጋንንት አይጮህም፣ ደርቋል። ሐዋርያት ሥራ ምዕራፍ 4 ቁጥር 30 ላይ የተሰበሰቡ ሰዎች የተሰበሰቡት ለጸሎት ነበረ። አስታጥቀን ለማለት ነው የተሰበሰቡት። ወንጌልን በግልጥ እንድንናገር አስታጥቀን እያሉ ነው የተንበረከኩት። ስብሰባቸው እሱ ነበረ። በእኛ ዘመን ያሉ መሪዎች የምናምን ኮሚቴ ይልና ደብዳቤ ለመጻፍ ይሰበሰባል። እንደዚህ አይነት ኮሚቴ ባይዘዋይ መበታተን አለበት፣ ወይም አከርካሪው መመታት አለበት። አንድ አዲስ ትውልድ እየመጣ ነው፣ የማይሰማ ወደ ግራም ወደ ቀኝም የማያይ ቀጥ ብሎ ታላቁን ተልኮ ይዞ የሚሄድ አደገኛ ትውልድ እየመጣ ነው።